ሰላም እንዴት ናችሁ? ኤፍራት አለሙ እባላለሁ። በዚህ አመት የባህር ዳር ዩኒቨርሲቲ የፍሬሽማን ተማሪ ነኝ። በፕላን ኢንተርናሽናል ኢትዮጵያ የያፕ ሜምበር ነኝ። በዛሬው ዕለት ፕላን ኢንተርናሽናል ባዘጋጀው ገርልስ ቴክ ኦቨር ላይ የአማራ ክልል ምክር ቤት አፈጉባኤ የሆኑትን የክብርት ወይዘሮ ፋንቱ ተስፋዬን ቦታ ተክቼ ሲሰራ ነበር። በዛሬው ዕለት በአማራ ክልል ምክር ቤት የሩብ ዓመት ፍጻሜ ግምገማ ነበራቸው። እንዲሁም በተሰሩ ስራዎች ላይ የነበራቸውን ተሳትፎ አይቼበታለሁ እና የተለያዩ ስራዎችን እንዴት እንደሚገመግሙ እንዲሁም ደግሞ የተገመገሙትን እንዴት ወደ የሚቀጥለው ስቴፕ እንዳዘዋወራቸው ተመልክቼበታለሁ። ፕላን ኢንተርናሽናል ኢትዮጵያ ይህንን ፕሮግራም በማዘጋጀቱ የሴቶች የአመራርነት እንዲሁም ደግሞ ያላቸውን የእምቅ ችሎታ በማስወጣት እንዲሁም ደግሞ ኮንፊደንሳቸውን በመጨመር ረገድ ትልቅ ተጽዕኖ ያለው ነው። እንግዲህ በዛሬው ውሎዬ ላይ በተለያዩ ቦታዎች ላይ ያሉ የማህበረሰቡ ክፍተቶችና እንዲሁም ደግሞ የተሰሩ ስራዎችን በማየቴ ትልቅ ነገር አግኝቻለሁ። ዛሬ ባየሁት አንድ ነገር ከመውጣቱ በፊት እቅዶች አሉት። እነዛ እቅዶች ደግሞ እንዴት እንደሚፈጸሙና እንዴት ወደ አውትፑት ተቀይረው እንደሚወጡ አይቼበታለሁ። በመጨረሻ ይህንን ፕሮግራም ላዘጋጀው ለፕላን ኢንተርናሽናል ኢትዮጵያ እንዲሁም ደግሞ በዛሬው ውሎዬ ላይ የክብርትን ቦታ ተክቼ ነው ያልኩት የክልል ምክር ቤት ከልብ አመሰግናለሁ።